ልጆች ላይ የኩላሊት መድከምን ሊያስከትሉ የሚችሉ 5 ምክንያቶች። ሰላም፣ ዶክተር የምስራች መኮንን እባላለሁ። በላንሴት የህክምና ማዕከል ውስጥ የህፃናት ሐኪምና የልጆች የኩላሊት ሐኪም ነኝ። ዛሬ የምናየው ልጆች ላይ ኩላሊት መድከምን ስለሚያስከትሉ ምክንያቶች ይሆናል ማለት ነው። ጥቂት የማይባሉ ወላጆች ልጆች የኩላሊት መድከም እንደሚታመሙ አያውቁም፣ ግን እንደ አዋቂዎች ሁሉ ልጆችም የኩላሊት መድከም ታማሚ ሊሆኑ ይችላሉ ማለት ነው። ከነዛ ውስጥ አንደኛው ምክንያት ተፈጥሯዊ የሆነ የኩላሊት የሽንት ቧንቧ ወይም ደግሞ የፊኛ እክል ሲኖራቸው ነው ማለት ነው። ምሳሌ ለመጥቀስ ያህል አንዳንድ ልጆች አነስተኛ ኩላሊት ይዘው የመወለድ ወይም ደግሞ ኩላሊታቸው ላይ እጢ ወይም ፈሳሽ የመቋጠር አንድ ኩላሊት ከተጓዳኝ የፊኛ እክል ጋር አብሮ የመወለድ ነገር ሊኖር ይችላል። እንዲሁም ደግሞ ፊኛ በሽንት የመለጠጥ ወይ ደግሞ ሽንት የመቋጠር ነገር ሊኖረው ይችላል። ወይ ደግሞ ሽንት ወደ ኋላ የመመለስ ተፈጥሯዊ ችግሮች ሲኖሩ፣ እንዲሁም ደግሞ የሽንት ፊኛ መውጫ በር ላይ ጥበት ሲኖር ወይም ደግሞ ወንዶች ላይ በብዛት የምናየው ፖስቴሪየር ሬትራል ቫልቭ ብለን የምንጠራው ወይም ደግሞ ስጋ ነገር ሲኖር ልጆችን ለኩላሊት መድከም ያጋልጣቸዋል ማለት ነው። ሁለተኛው ምክንያት ደግሞ የነርቭ ዘንግ ክፍተት ኖሮባቸው የሚወለዱ ልጆች ወይም ደግሞ ስፓይና ቢፊዳ ብለን የምንጠራው እክል ሲኖር እንዲሁ የፊኛ የነርቭ ስርዓት መዛባት ስለሚኖር በሂደት ልጆችን ለኩላሊት መድከም ሊያጋልጣቸው ይችላል ማለት ነው። ሶስተኛው ምክንያት ደግሞ በዘር የሚወራረስ የኩላሊት መድከም ካለ በልጅነት እድሜ ላይ የኩላሊት መድከምን ሊያስከትል ይችላል ማለት ነው። አራተኛው ካለ ጊዜያቸው የሚወለዱ ልጆች ወይም ደግሞ ፕሪተርም ልጆች እንዲሁ ጊዜውን ያልጠበቀ የደም ግፊት የመጋለጥና የኩላሊት መድከም ሊገጥማቸው ይችላል ማለት ነው። አምስተኛው ማንኛውም አዋቂ ላይ የኩላሊት መድከምን የሚያስከትሉ ችግሮች በሙሉ ልጆች ላይም የኩላሊት መድከም ሊያመጣ ይችላል። ለምሳሌ ያህል ከፍተኛ የፕሮቲን መጠን በሽንት በኩል መሽሎክ ሊሆን ይችላል፣ የስኳር ህመም፣ የደም ግፊት ህመም፣ የኩላሊት ጠጠር ደጋግሞ መያዝ፣ እንዲሁም ደግሞ ሌሎች የህመም የመገጣጠሚያ ወይም ደግሞ የልብ ህመሞች ልጆችን ለኩላሊት መድከም ሊያጋልጣቸው ይችላል ማለት ነው። ስለዚህ ከላይ የዘረዘርናቸው ችግሮች ያሉባቸው ልጆች ስር የሰደደ የኩላሊት መድከም ሳይኖራቸው ወይም ደግሞ የኩላሊት መድከም ራሱ ሳይፈጠር ለማግኘት እንዲረዳ ዘላቂና ተከታታይነት ያለው ክትትል ይፈልጋሉ ማለት ነው። ስለዚህ በቀላሉ የደም ግፊት በመለካት የሽንት ናሙና ቼክ በማድረግ አልትራሳውንድ፣ እንዲሁም ካስፈለገ ደግሞ በደም የኩላሊት የማጣራት ደረጃን በማየት ኩላሊታቸው ጤናው ተጠብቆ ካለምንም የተባባሰ የኩላሊት መድከም ወይም ደግሞ እርሊ ዲቴክት አድርጎ ማኔጅ በማድረግ ነገሮች ሳይባባሱ ማስቀረት ይቻላል ማለት ነው። አመሰግናለሁ።